ዛሬ ሌሊቱን ሩሲያን የተመለከተ አንድ አስደንጋጭ መረጃ ሾልኮ ወጥቷል። በርካታ የአሜሪካ መገናኛ ብዙሃን መረጃውን በስፋት እየተቀባበሉት ይገኛሉ። ፕሬዚዳንት ትራምፕም ጋዜጠኞች ስለ መረጃው ሲጠይቋቸው የሰጡት ምላሽ በብዙሃኑ ዘንድ አነጋጋሪ ሆኗል። ክቡራን አድማጮች፣ ይህን የቃለ መጠይቅ ያልተጠበቀ ምላሽ በመረጃ ትንታኔያችን አስደምጣችኋለሁ። ከዚሁ ጋር ተያይዞ የተፈራው ሶስተኛው የዓለም ጦርነት ሊጀመር በሚመስል አኳኋን ሀገራት በተለያየ ጎራ ተከፋፍለው ወደ ጦርነቱ ለመግባት እየተንደረደሩ መሆናቸውን የሚያመለክቱ መረጃዎች እየወጡ ነው። በሶስቱ ሀገራት የተጀመረው ጦርነትም ከባድና አዳዲስ ውድመቶችን በሁለቱም ግንባር እያስተናገደ ስለመሆኑ ዛሬ ሌሊት የወጡ ዘገባዎች አመላካች ናቸው። ትራምፕም እንዲሁ የኢራን ባለስልጣናትና ዲፕሎማቶችን ሀገራቸውን ለቀው ወደ አሜሪካ እንዲመጡ አሜሪካን በምላሹ እጃቸውን ስማ እንደምትቀበላቸው ጥሪ ሲያቀርቡ፣ የኢራን ዲፕሎማቶች ደግሞ በአጠቃላይ የጋራ የአቋም መግለጫ አውጥተዋል። ታደምጡታላችሁ። እነዚህንና ሌሎች በየሰዓቱ የሚወጡ ትኩስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። በቅድሚያም ዛሬ ሌሊቱን ሩሲያን የተመለከተ አንድ አስደንጋጭ መረጃ ሾልኮ መውጣቱ ተሰማ። በርካታ የአሜሪካ መገናኛ ብዙሃን መረጃውን በስፋት እየተቀባበሉት ይገኛሉ። ፕሬዚዳንት ትራምፕም ጋዜጠኞች ስለ መረጃው ሲጠይቋቸው የሰጡት ምላሽ በብዙሃኑ ዘንድ አነጋጋሪ ሆኗል። መረጃዎች እንደሚያሳዩት ኢራን በአሜሪካ የጦር ሰፈሮች፣ በኤምባሲዎችና በተዋጊ አውሮፕላኖቿ ላይ የምታደርሰው ኢላማቸውን የጠበቀ ጥቃቶች መሰረታቸው ሩሲያ መሆኗ ተደርሶበታል። ኢራን ሩሲያ በሰጠቻት በተራቀቀ ዘመናዊ ቴክኖሎጂ በሰሩት ሳተላይቶች አማካኝነት እያንዳንዱ የአሜሪካ ጦር ሰፈር፣ ተዋጊ አውሮፕላኖችና ኤምባሲዎች የት እንደሚገኙ በማመላከት ኢላማውን የጠበቀ ጥቃት እንድትፈጽም አግዛለች ተብሏል። ይህም ኢራን በጠላቶቿ ሀገራት ላይ መጠነ ሰፊ ጥቃቶች እንድታደርስ ምክንያቷ ሩሲያ መሆኑ ተረጋግጧል። ከተጀመረ ቀናትን ያስቆጠረው የመካከለኛው ምስራቅ ጦርነት ዛሬ ከሰሞኑ በተለየ ዓለምን ያስደነገጠ መረጃ ተሰምቶበታል። ምዕራባውያኑ በዘመናዊ የጦር መሳሪያዎቿና በሀያልነቷ ተንቀጥቅጠው የሚፈሯት ሀገር ሩሲያ እጇን ወደ ጦርነቱ ስለማስገባቷ መረጃዎች ወጥተዋል። ይህ ደግሞ ጦርነቱን ወደ ለየለት እልቂት ያስገባል ተብሎ በብዙዎች ዘንድ ድንጋጤን ፈጥሯል። የአሜሪካ መገናኛ ብዙሃን እጃችን ላይ ገባ ያሉትን ተጨባጭ መረጃ ጠቅሰው ሩሲያ የተራቀቀችባቸውን የደህንነትና የመረጃ ሳተላይቶች ለኢራን በመስጠት ኢራን የምትፈልገው የማጥቃት ዘመቻ ግብ እንዲመታ አድርጋለች ብለዋል። ኢራን በአሜሪካ የጦር ሰፈሮች ላይ የተሳካለት ጥቃት የመፈጸሟ ምስጢር የሩሲያ ሳተላይቶች እንደሆኑ መረጃዎች አመላክተዋል። ሳተላይቶቹ በምስልና በቪዲዮ የተደገፉ መረጃዎችን ለኢራን በማቀበል ኢላማዎቹ የት እንደሚገኙ በማሳየት ያለምንም ስህተት እንድትደበድብ አስችሏታል። ሩሲያ ከጦርነቱ ባሻገር የአሜሪካን የስለላና የደህንነት መረጃዎች አሳልፋ እንደሰጠች ዘገባዎች አመላክተዋል። ሩሲያ ከዩክሬን ጋር በምታደርገው ጦርነት እጃቸው አለበት ያለቻቸውን ሀገራት በቀጥታም ሆነ በተዘዋዋሪ የመበቀል ፍላጎቷን እያሳየች ባለችበት በዚህ ወቅት የመካከለኛው ምስራቅን ጦርነት እንደ መልካም አጋጣሚ ልትጠቀምበት ትችላለች የሚሉ መረጃዎች እየተበራከቱ ነው። ታዲያ ሩሲያ አሁን ላይ ለኢራን እያደረገች ያለችው የሳተላይትና የደህንነት መረጃ ድጋፍ አሜሪካን በእጅ አዙር የማጥቃት የበቀል እርምጃ ነው ተብሎለታል። ዋሽንግተን ፖስት እንደዘገበው ከሆነ ከዚህም በተጨማሪ አሜሪካ ዘመናዊ የጦር አውሮፕላኖችና ሚሳኤሎች የት አካባቢ እንደምታስቀምጥ ለኢራን በቂ መረጃ በማስቀመጥ በአሜሪካና በእስራኤል ላይ ኢላማ ያደረገ ጥቃት እንዲሳካ በኢራን በኩል የበኩሏን አስተዋጽኦ እያደረገች እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ከዚህ ጋር በተያያዘ የሩሲያ ባለስልጣናት ምላሽ እንዲሰጡ ከመገናኛ ብዙሃን የተጠየቁ ሲሆን ስለ ጉዳዩ ግን ዝርዝር ማብራሪያ ከመስጠት ተቆጥበዋል። ሮይተርስ በበኩሉ በመካከለኛው ምስራቅ በቀጠለው ግጭት በተለይም ምዕራባውያን ከዚህ ጦርነት ጀርባ አንድ ጠንካራ ክንድ ሳይኖር እንዳልቀረ ስጋታቸውን ሲያስቀምጡ ሰነባብተዋል። ሌሊቱን የሩሲያ ተሳትፎ ከተጋለጠ በኋላ ለፕሬዚዳንት ዶናልድ ትራምፕ ሌሊቱን መግለጫ እየሰጡ በነበረበት ወቅት ከአንዲት ጋዜጠኛ ጥያቄው ቀርቦላቸው ነበር። ሩሲያ ወደዚህ ጦርነት መቀላቀሏ እየተሰማ ነው፣ ምን ይላሉ በሚል ለቀረበላቸው ጥያቄ የአሜሪካው ፕሬዚዳንት ትራምፕ ሲመልሱ እንዲህ አሉ። አሁን ይህን የምነጋገርበት ጊዜ አይደለም፣ ነገር ግን በጣም የሚያስጠላና አስቀያሚ ጥያቄ ነው የጠየቃችሁኝ ብለዋል። ኢራን ዛሬ ላይ ኃይሏን አጠናክራ በተለይም በእስራኤል ትልልቅ ከተሞችና መሰረተ ልማቶች ላይ ከባድ አጸፋዊ ምላሽ እየሰጠች ትገኛለች። ኢላማ የተደረጉ የአሜሪካ የጦር ሰፈሮችም በከፍተኛ ሁኔታ እየተመቱ ነው።
በተቃራኒው እስራኤል መጠነ ሰፊ ጥቃቶችን በኢራን ምድር ላይ እየፈጸመች ትገኛለች። አሜሪካም እንዲሁ ጦርነቱ መች ተነካ ገና ኢራንን ከምድረ ገጽ እናጠፋታለን ስትል እየዛተች ነው። ነገሩ ከብዷል። ወዳጅ ሀገራትም የቃላት ወለምታ እየታየባቸው ነው። ጦርነቱን የመቀላቀል አዝማሚያ እየታየባቸው ነው። ማስጠንቀቂያዎች ከየሀገራቱ እየተበራከቱ ይገኛሉ። አድማጮች፣ የሩሲያን ጉዳይ በቀጣይ ዝግጅታችን በሰፊው እናስደምጣችኋለን። እስከዛው ግን ቸር ሰንብቱ።